በወይኒ ለነበሩ ነፍሳት ሰበከላቸው። ወይኒ የሚለው ሲኦል ነው። ሲኦል ለነበሩትማ ሁሉንም ከፍ ከፍ አደረጋቸው። ወደ ሲኦል ገባና ሰላም ለእናንተ ይሁን አለ። ዓለም ሆይ ተይ ነው መልእክቱ እኮ። ዓለም ሆይ ስለኛ አትናገሩ፣ እኛ የክርስቶስ ነን። መስቀል መለየት ነው። መስቀል መውጣት ነው። መስቀል ከሰፈር ውጭ መራቅ ነው። ክርስቶስ ሕዝቡን ሁሉ በገዛ ደሙ ይቀድስ ዘንድ ለራስ አለመኖር ነው ማለት ነው መንፈሳዊነት። በትንሹ ምሳሌ ስለ ጾም እንኳን ብናስብ ሰዎች በ24 ሰዓት አንዴ እንበላለን ብለው ለሰውነታቸው ቅርጽ ሊኖሩ ይችላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመስቀሉ ወበቃሉ አእበዮሙ ለአበዊነ። በመስቀሉና በቃሉ አባቶቻችንን ከፍ ከፍ አደረጋቸው። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ይህንን ቃል የምትሰሙ፣ ይህንን ምስል የምትመለከቱ፣ ይህንን ትምህርት የምትከታተሉ ክርስቲያኖች በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእመቤታችን የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የአምላክ እናት አማላጅነት አይለያችሁ። የጻድቃን የሰማዕታት የቅዱሳን የአበው ጸሎትና ምልጃ የጻድቁ አባታችን የአቡነ መብዓጽዮን በረከት ከሁላችን ጋር ይሁን ለዘላለሙ አሜን። ጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት መከራ ዓለም ሁሉ የከበረበት የዓለም ልደት ነው። መከራ ለክርስቲያኖች በመንፈሳዊ ሕይወት ውስጥ የእግዚአብሔርን ጸጋ ለማግኘት የሚጓዙበት መንገድ እንደሆነ ይታወቃል። አንዱ ስለ ሁሉ የሞተበት መንፈሳዊ ሕይወት ወይንም ሁላችንም የዳንበት ድንቅ ዓለም የዳነበት የፍቅር መገለጥ ምስጢር የሚታየው በክርስቶስ መስቀል ነው። መስቀል የሁላችንም የሕይወታችን መዝገበ ቃላት ነው። የቀደመ ዕዳ ፍዳችን የተፋቀበትና አዲስ የሕይወት መስመር የተጀመረበት ታሪካችን ስለሆነ የሰው ልጆች የክርስትና ታሪክ መስቀል ላይ ይጀምራል። በቤተልሔም የተጀመረው የክርስቶስ የሥጋዊ የመገለጥ ሥራ ዓለም ሁሉ የእሱ የሆነበት መንገድ ግን ሞቱ ነበር። በቤተልሔም በተወለደ ጊዜ እረኞችና መላእክት አብረው ዘመሩ። የሰዎችና የመላእክት እርቅ በልደቱ ተገለጠ፣ ታየ። እግዚአብሔር ከሰማይ ሆኖ ዓለምን ፍጥረቱን ሁሉ የሚመግብ አምላክ በምድር በፍጥረታት መካከል የፍጡር ሥጋ ለብሶ ታየ። የሰው ልጆች ታሪክ አሃዱ ብሎ ይጀምር ዘንድ እንደገና በአዲስ ኪዳን ታሪካችንን ሊቀምረው በአዲስ ሕይወት ሊሰራን አዲስ ተፈጥሮ ሊሰጠን በክርስቶስ አዲስ ፍጥረት ናችሁ እንዳለ ቅዱስ ጳውሎስ አዲስ ፍጥረት ሆነን እንቆም ዘንድ እሱም አዲሱ ሰው ሆኖ ተገለጠ። ወደ ዓለም የመጣው እንግዳ ክርስቶስ የዓለምን ታሪክ የቆሸሸውን የተበላሸውን አሮጌውን ያደፈውን ታሪክ ያድስ ዘንድ እግዚአብሔር መጣ። በስህተት የተበላሸውን ወአደፍኮ በዘኢይማስን ዘስህተታት በጠላ ይላል። በስህተት የተበላሸውን የሰው ልጆችን ዕዳቸውን፣ ኃጢአታቸውን፣ መከራቸውን ያስወግድ ዘንድ ይላል እግዚአብሔር እንደገና እንዳይጠፋ ያድሰው ዘንድ በሥጋ ተገለጠ። በትእዛዝከ ወበሞት ወልድከ ቤዛውከ፣ በልጅህ ሞት ቤዛ ሆነ ዓለምን አዳንክ ወዘተገድፈ ሐሰስከ ይላል ጸሎተ ኪዳን የቤተክርስቲያናችን መጽሐፍ። የጠፋውን ፈለግ ወበእንተ ዝንቱ ንግብርቲከ ንሴብሐክ። ስለዚህ እናመሰግናለንና ትውልድ ለምስጋና የሚቆምበት የምስጋናው የመስቀል ቅርጽ የተሰራው በዚህ ነው። ወሐደስኮ በዘኢይማስን ዘስህተታት በጠላ በትእዛዝከ ወበሞት ወልድከ ቤዛውከ ወዘተገድፈ ሐሰስከ ይላል የቤተክርስቲያናችን መጽሐፍ። አደስከው የሰው ልጆች የተበላሸውን በትእዛዛት የጠፋውን ትእዛዛትን በመጣስ ሕግን በመጣስ የተበላሸውን የጠፋውን የሰው ልጅ ታሪክ እንደገና እንዳይጠፋ አደስከው። ወአደስከው በዘኢይማስን እንዳይጠፋ እንደገና የሰው ልጆችን ታሪክ ቀየርክለት። ዘስህተታት በጠላ በትእዛዝከ ወበሞት ወልድከ ቤዛውከ፣ በትእዛዝህ በአንድ ልጅ ቤዛነት ዓለምን አዳንክ፣ የጠፋውን ፈለክ ይላል እና መስቀል ጠፍተን ተፈልገን የተገኘንበት ነው። የተበላሸው የሰው ልጆች ታሪክ እንደገና የታደሰበት ነው። ታሪካችን የተቀየረበት ነው። ቤተ ክርስቲያን ቀራንዮውን 365 ቀን ተዘክራለች። የክርስቶስ መከራ የማይዘከርበት ዓለምን ያዳነበት የማይነገርበት ጊዜ የለም። ስለዚህ ሁል ጊዜ ይነገራል የክርስቶስ ፍቅሩ፣ ዓለምን የወደደበት፣ ዓለምን ያዳነበት። በቃሉና በመስቀሉ አባቶቻችንን ከፍ ከፍ አደረጋቸው አለን። በመስቀሉ ወበቃሉ አእበዮሙ ለአበዊነ። የክርስቲያን እድገቱ በሕይወት የሚገለጥ ነው። የክርስቲያን ከፍታው በመስቀል የሚታይ ነው። የክርስቶስ መከራው የሰው ልጆች ነፃነት ነው። የክርስቲያን ነፃነትና ሕይወት በክርስቶስ የተገኘ መከራ፣ በክርስቶስ መከራ የተገኘ ልዩና ውድ ስጦታ ነው።
ዓለምን ያስደነቀው የፍቅር መገለጥ የታየው በመስቀሉ ላይ ነው። ስለዚህ ክርስትና አንዱ ስለ ሁሉ የሞተበት መሆኑ ይገለጣል። እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ስለ ሁሉ ሞተ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 እስመ ክርስቶስ እስመ ፍቅረ ክርስቶስ ያጌብረነ ናጥብ ውስተ ዝንቱ ህሊና እስመ አሐዱ ሞተ ቤዛ ኩሉ። ስለዚህ ነገር ስለቆረጥን ይላል የክርስቶስ ፍቅር ግድ ይለናልና። ምክንያቱም አንዱ ስለ ሁሉ ስለሞተ፣ አንዱ ስለ ሁሉ ሞቷልና የክርስቶስ ፍቅር ግድ ይለናል እንድንጨክን እንድንቆርጥ። ምን ላይ ነው የምንቆርጠው? ከፍታችን በሆነው የመከራው መገለጥ ውስጥ ራሳችንን ሰጥተን እንቆርጣለን። ይህንን ቃል በተናገረበት ቁጥር 13 ላይ ከፍ ብለን ስናይ ሐዋርያው ቅዱስ ጳውሎስ ክርስቲያን በመሆናችን ዓለም ይንቀናል፣ ስለ ሞተው ስንሰብክ ወደ ሞት ጎዳና በመሄድ ስለ እሱ ሞትን መከራን ለመቀበል ስንቆርጥ ስንጨክን ይላል ዓለም ይንቀናል። ግን አለ እብዶች ብንሆንም ለክርስቶስ ነው፣ ባለአእምሮዎችም ብንሆን ለክርስቶስ ነው። እኛ የዚህ ዓለም አይደለንም። ምክንያቱም አለ ይህ ነገር የክርስቶስ ሆነን እንድንጨክን ፍቅሩ ግድ ይለናል። እሱ ለእኛ ያደረገው ፍቅር ዓለምን እንድንንቅ ግድ ይለናል ይላል። የመስቀሉ ከፍታ ከዓለም መላቀቅ ነው። የመስቀሉ ከፍታ ሁሉን መተው ነው ስለ ክርስቶስ። ኩሎ ሀደግነ ወተሎናከ ብለውታል ሐዋርያት። ጌታ ሆይ ሁሉን ትተን ተከትለናል ብለውት ነበር። እንኪያስ የሚተርፈን ምንድን ነው? የምናገኘው ጸጋ ምንድን ነው ብለውት ነበር እኮ። መድኃኒተ ዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ ብሏቸዋል። ዛሬ አንዳንድ ያልታደሉ ሰዎች ስለ ቅዱሳን አማላጅነት ጥርጣሬ ውስጥ ገብተዋል። ማማለድ አይለን ትፈርዳላችሁ ተብለዋል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እንግዲህ የሞቱት ሁሉ አዲስ ሕይወት ያገኙ ዘንድ በመስቀሉ ከፍታን እንድንጎናጸፍ አንዱ ስለ ሁሉ ሞተ። እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ስለ ሁሉ ሞተና ሁሉን ከፍ አደረጋቸው፣ ሁሉን ከሲኦል አወጣቸው፣ ሁሉንም ነፃ አደረጋቸው። አእበዮሙ ለአበዊነ፣ የመስቀል ከፍታዬ ነው። ክርስቶስ በመሰቀሉ አባቶቻችን ከፍ ከፍ አሉ። የመጀመሪያዎቹን አባቶች እናስብ። አዳም ከነ ልጆቹ የከበሩት ፍጥረታት በሲኦል ነበሩ። ሱባኤያቸውን ቆጥረው እንደገና ሊወጡ በገነት ሊከብሩ በገነት ሊያመሰግኑ ከ5500 ዘመን በኋላ የናፈቃትን ገነት መልሶ ሊያገኛት ያጣውን ክብር ሊያገኝ በክርስቶስ ፍቅር አዲስ ጸጋ ለብሶ አዲስ ፍጥረት ሆኖ ሊቆም ክርስቶስ በመስቀሉ ከፍ አደረጋቸው። አባቶቻችንን ወደ ሲኦል ወርዶ ሰላም ለእናንተ ይሁን ብሎ መገፋቱ፣ መሰቀሉ፣ መቸንከሩ፣ መድማቱ ለነሱ ሰላም መሆኑን በሲኦል ላሉት ነፍሳት አበሰራቸው። ቅዱስ ጴጥሮስ እንደተናገረ በወህኒ ለነበሩ ነፍሳት ሰበከላቸው። ወህኒ የሚለው ሲኦል ነው። በሲኦል የተሰበከው የመስቀሉ ሰላም አእበዮሙ ለአበዊነ፣ እነ አዳምን እነ አብርሃምን እነ ይስሐቅን እነ ያዕቆብን እነ ኖህን እነ ሄኖክን ደጋጎቹን አባቶቻችንን ከፍ ከፍ አደረጋቸው። ክብርና ምስጋና ለስሙ ይሁን። ስለዚህ በመስቀሉ አባቶቻችን ከፍ ከፍ ብለዋል። በመስቀሉ በቅዱስ ቃሉ እኛም ከፍ ከፍ እንላለን። መስቀሉ ማዕረግ ሆነን፣ ስቅለቱ ድህነት ሆነን፣ ቁስሉ ፈውስ ሆነን፣ ሞቱ ሕይወት ሆነን። ስለዚህ ለሁላችንም ነፃነት እናገኝ ዘንድ እንፈታ ዘንድ በሕይወት እንድንኖር ዘንድ ነፃ እንወጣ ዘንድ አንዱ ስለ ሁሉ ሞተ። ከፍ እንድንል እሱ ዝቅ አለ። እኛ ወደ ላይ መውጣት አቃተን። በኃጢአታችን ምክንያት ወደቅን። የጠፋውን ሊፈልግ መጣ። ወዘተገድፈ ሐሰስከ፣ የጠፋውን ፈለግከዋል። የጠፋውን ያድን ዘንድ የፈለገው ክርስቶስ እኛን ሊያድንን ወደ ዓለም የመጣው እርሱ ነው። እውነት ነው። በትእዛዝከ ወበሞት ወልድከ ቤዛውከ፣ በትእዛዝክ በልጅህ ሞት ይላል ቤዛ ሆነ አዳንከን። በአንድ ልጁ እግዚአብሔር ጨከነ እኛን ስለወደደን ከፍ ከፍ ያደርገን ዘንድ አንድ ልጁን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። እግዚአብሔርም አንድያ ልጁን አሳልፎ ለሞት እስኪሰጥ ድረስ ዓለምን ወደደ። የክርስቶስ መስቀል አብ እኛን የወደደበት መንገድ እንደሆነ ቅዱስ ዮሐንስ በወንጌሉ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይነግረናል። ከዚያ ከፍ ብሎ ደግሞ የሚነግረን የክርስቶስ መሰቀል የሰው ልጆችን ሁሉ መከራ ያስወግድ ዘንድ መርዝን ይነቅል ዘንድ እንደሆነ ተናግሯል። ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀለዎ ለወልደ እጓለ እመሕያው ይሰቀል ይላል። እነሆ ይላል ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጆችም ይድኑ ዘንድ የሰው ልጅም በመስቀል ላይ ይሰቀል ዘንድ ይገባዋል ይላል። እስራኤላውያን በምድረ በዳ ሳሉ ከዚህ በፊትም ተምረናል። መና ሰለቸን አሉ፣ ስጋ ማረን አሉ። በዚህ ጊዜ እግዚአብሔር አዘነባቸው። እባቦችን ከበረሃው ምድር ውስጥ አወጣባቸው። እባቦቹ ነደፏቸው፣ አለቀሱ፣ ጮሁ። ሙሴም ወደ እግዚአብሔር አነባ። ሕዝቡ በድለዋል፣ ማራቸው አለ። ከዚያ የናስ እባብ ሰርተህ በዓላማ ላይ ከፍ አድርገህ ስቀል አለው። የሚያብረቀርቅ
ከነሐስ ብረት የተሰራ እባብ ሰራና ጠምጥሞ በመስቀሉ ላይ ጠምጥሞ ከፍ አድርጎ እንዲታይ ያደረገ። የተነደፉ ሁሉ ያንን የነሐሱን እባብ ሲያዩ ሕመማቸው ተነቀለላቸው፣ መከራቸው ተወገደላቸው፣ ሞታቸው ራቀላቸው። አርዌ ምድር የዲያብሎስ ምሳሌ ነው፣ አባቶቻችን በወንጌል እንደሚተረጉሙልን። አርዌ ብርት ደግሞ የነሐሱ እባብ የክርስቶስ ምሳሌ ነው። አርዌ ምድርን መርዛማ ነውና ተናድፎ ይፈጃልና ዲያብሎስን በመርዙ እየነደፈ ፍዳ አለበት፣ ትውልዱን ለመከራ ይዳረጋልና። አርዌ ብርት ግን ያ የምናየው የመስቀሉ የብረቱ መስቀል የነሐሱ መስቀል ግን መርዝ የለውም። መርዝ ያለው ይመስላል። ክርስቶስ ስለ ወንጀለኞች ወንጀለኛ መስሎ ተሰቅሏልና አንዱ ስለ ሁሉ ሞተ። እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ለሁሉ ቤዛ ሆኖ ለሁሉ መድኃኒት ሆኖ ለሁሉ ፈውስ ሆኖ ለሁሉ ሕይወት ሆኖ ሞተ ይላል። ስለዚህ የክርስቶስ ሞት ለእኛ ሕይወት ነው። ቁስሉ ፈውሳችን ነው። መገረፉ ለእኛ መዳናችን ነው። በመገረፉ ቁስል ተፈወሳችሁ ይላል። ስለዚህ የጠፋውን ይፈልግ ዘንድ ወዘተገድፈ ሐሰስከ፣ የጠፋውን ፈለክ እንዳለው እኛን ፈልጎ ያገኘን ዘንድ አማናዊ እረኛችን ክርስቶስ አዳምን ፍለጋ በገነት ውስጥ ያደረገውን እርምጃ እስከ መስቀል አመጣና በቀኖት ተቸነከረ። ክብርና ምስጋና ለአምላካችን ይሁን። እኛ ለእርሱ እንድንኖር እርሱ ለእኛ ሞተ። ለዲያብሎስ ሲኖሩ የነበሩ ሰዎች ከዲያብሎስ ተላቀው የእሱ እንዲሆኑ የነሐሱ እባብ የአዲስ ኪዳኑ ሕይወት ክርስቶስ ዓለምን ባረከው፣ ቀደሰው። ስለዚህ በዚህ በመድኃኔ ዓለም የተደረገልንን ውለታ እናስባለን። ክርስቶስ ለእኛ የተቀበለውን መከራ እናስባለን። በመስቀሉ ወበቃሉ አዕበዮሙ ለአበዊነ፣ አባቶቻችን ለሌሎች በመኖር ክርስቶስ ለሌሎች በመሞት ለሌሎች መኖርን አስተማራቸውና ከፍ ከፍ አደረጋቸው። ሁሉም ሰው የራሱን ዘግቶ ኃጢአትን ቢተው ይጸድቅ ይሆንን? አዎ፣ በቅድስና ቢኖር ይጸድቃል። ነገር ግን ሌሎች እንዲድኑ ደግሞ በተጋድሎ የሚከፈለው ዋጋ ሌሎችን የሚያበረታ ሲሆን ከፍታን ይሰጣል። ክርስቶስ አንዱ ስለ ሁላችን ሞተ። እኛ ደግሞ ስለ እርሱ እንድንሞት ስለ መስቀል ሕይወታችንን እንድንሰጥ ከፍ ከፍ ያሉትን አባቶችን ምሳሌ አድርጎ አስቀመጠልን። ስለዚህ ክርስትና ለራስ ብቻ መኖር አለመሆኑን አሳየን። ክርስትና ለሌሎችም መኖር ነው። በእርግጥ የሰው ልጆች በቅድስና ቢኖሩ በመልካምነት ቢኖሩ ይድናሉ ብለናል ቅድም። እውነት ነው፣ ይድናሉ። ግን ምን በማድረግ ለሌሎች የሚተርፍ መንፈሳዊነት በማድረግ ጭምር ነው። ሌሎችን ከፍ የሚያደርግ ተጋድሎ ሲጨመርበት ደግሞ ከፍታ አለው። አዕበዮሙ ለአበዊነ፣ አባቶቻችንን ከፍ ከፍ አደረጋቸው። ለራሳቸው እንዳይኖሩ ለሌሎችም እንዲኖሩ አደረጋቸው። እርሱ ስለ ሁሉ ሞቷልና እነርሱ ደግሞ ስለ እርሱ ሞትን የማይፈሩ እንዲሆኑ አደረጋቸው። ስለዚህ ነገር እኛ ቆርጠናል። ስለዚህ እብዶች ብንሆን ለጌታ ነው፣ ባለአእምሮችን ብንሆን የእርሱ ነው። ዓለም ሆይ ተይ ነው መልእክቱ እኮ። ዓለም ሆይ ስለኛ አትናገሩ፣ እኛ የክርስቶስ ነን። መስቀል መለየት ነው። መስቀል መውጣት ነው። መስቀል ከሰፈር ውጭ መራቅ ነው። ክርስቶስ ሕዝቡን ሁሉ በገዛ ደሙ ይቀድስ ዘንድ በአፋ እምጥይንት ተቀትለ ይላል። በእውነት ከሰፈር ውጭ ሆኖ ተገፍቶ ከሰፈር ውጭ ተጣለ። ክርስትና መገፋት ነው፣ መጣል ነው። ክርስቲያኖች በዚህ ምድር ላይ የምንኖረው ክርስቶስ የተቀበለውን መከራ እያሰብን እኛም መከራ መስቀሉን እየናፈቅን እንጂ በነፃነትና በድሎት በምቾት ልንኖርባት ዓለም ለኛ አልተሰራችም። የተጋድሎ ስፍራችን ነው። ይህንን እናልፋለን። ከዚያ ግን ከፍ ከፍ እንላለን። አዕበዮሙ ለአበዊነ፣ ለሌሎች እንዲኖሩ አደረጋቸው። ከሞት በኋላ ሕይወት፣ ከመቃብር አጠገብ ትንሣኤ ያሳያቸው። የራሳችን አይደለንም እንዲሉ አደረጋቸው። በሥጋ እንደምናውቀው አይደለም ክርስቶስ ይላል ዝቅ ብሎ። ሐዋርያው እንደሚነግረን በሕይወት ያሉትም ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ። በሕይወት ያሉት ሁሉ። በሲኦል የነበሩትስ? በሲኦል ለነበሩትማ ሁሉንም ከፍ ከፍ አደረጋቸው። ወደ ሲኦል ገባና ሰላም ለእናንተ ይሁን አለ። በከፍታ ማዕረግ በታላቅ ጸጋ ከውድቀት በፊት ሊኖራቸው በሚገባ ክብር አስቀምጣቸው። በሕይወት ያሉትስ? ስለ እነርሱ ለሞተውና ለተነሳው ለክርስቶስ እንጂ ለራሳቸው እንዳይኖሩ አደረጋቸው። ማይተብ ያሰርነው ለክርስቶስ እንድንኖር ነው። ማይተብ ያሰርነው ለሌሎች እንድንኖር ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካላዳነ ምን ይጠቅማል የሚለው ሐሳብ በአንዳንድ ሰዎች ዘንድ ታዲያ ለሌሎች መኖር ከሆነ ይሄ ለምን ተባለ ከተባለ የትኛውንም ደግ ስራ ብንሰራ መስቀሉን እያሰብን እንስራ የሚለውን መልእክት ለማስተላለፍ ነው። ደግነት በክርስትና ውስጥ ይሁን፣ ቅድስና በክርስትና ሚዛን ይሁን፣ ጾምና ጸሎቱ በክርስትናው መነጽር ውስጥ ይሁን። ሰዎች ሊጾሙ ይችላሉ፣ ነገር ግን ጸሎት ካልታከለበት መንፈሳዊነት ካልተጨመረበት ጥቅም የለውም። ጾም ማለት እግዚአብሔርን እያሰቡ ስጋዊነትን እየገደሉ መጓዝ ነው። ግን በዚህ ዘመን ሰዎች ምግብ ሊያቋርጡ ይችላሉ። ምግብ ማቋረጥ ሁሉ ጾም አይደለም። ሳይበሉ መዋል ጾም አይደለም። እየጸለዩ ስለ ክርስቶስ ግን ሁሉን ነገር ማድረግ ግን ያን ጊዜ ጾሙ ጾም ይሆናል።
አለመብላት አይደለም ጾም። ስለዚህ ለራስ አለመኖር ነው ማለት ነው መንፈሳዊነት። በትንሹ ምሳሌ ስለ ጾም እንኳን ብናስብ ሰዎች በ24 ሰዓት አንዴ እንበላለን ብለው ለሰውነታቸው ቅርጽ ሊኖሩ ይችላሉ። ያለ ክርስቶስ አይደለም፣ ለራሳቸው ነው። ለራሱ የሚኖር ምውት ነው። ይሄ ስጋ ምን ቢንከባከቡት ከንቱ ነው። ነገር ግን ጾም ክርስቶስን ለማግኘት መንፈሳዊ ፍቅርን ለመላበስ ጸጋና ቸርነቱን ረድኤቱን ለማሰብ እርሱ ስለኛ የተቀበለውን መከራ ለማሰብ ከሆነ መስቀሉ ከፍታ ይሰጠናል። መስቀሉን ፊት ለፊታችን ተክለን ከሆነ መከራ ስቅለቱን እናስባለን። በዚህ ጊዜ ስለ ሁሉ የሞተውን አንዱን እናየዋለን። የተሰቀለው በዓይናችን ፊት ይሳላል። ለእኔ የተከፈለው ዋጋ ይሄ ነው ብለን ሰውነታችንን ለመከራ ለመስጠት አንሰስትም። አባቶቻችን ይህንን በማሰብ አተረፉ። አበዮሙ ለአበዊነ አባቶቻችንን ክርስቶስ ከፍ ከፍ አደረጋቸው። ለምን? ፍቅሩን ስለገለጠላቸው። ስለዚህ ክርስቶስ ለራሳችን እንዳንኖር ለእኛ ሞተ፣ አሮጌውን ሰውነት አሳለፈው፣ አዲስ ፍጥረት አደረገን። ቁጥር 17 ላይ እንደተነገረው እስመ ውእቱ ክብሮሙ ለቅዱሳን መድኃኒቶሙ ለጻድቃን ይላል የቤተክርስቲያናችን መጽሐፍ። እርሱ ለቅዱሳን ክብራቸው ነው፣ ለጻድቃን ደግሞ መድኃኒታቸው ነው። አሰርገዋ ለምድር በጽጌ ሮማን ጥቅምት ላይ ስለሚከበር በዓሉ ምድሪቷን በአበባ እንዳስጌጠ፣ በፍሬ እንዳስዋበ፣ እንደሸለመ፣ እጅግ ለምድር ውበትን ጌጥን እንደሰጠ በመስቀሉ ደግሞ ፍጥረቱን ሁሉ አፈራበት ይለናል። ክብርና ምስጋና ለስሙ ይሁን። ስለዚህ ስብሐተ ዋሕድ ዘምስለ ምሕረት ይልና በመስቀሉ ወበቃሉ አበዮሙ ለአበዊነ በመስቀሉና በቃሉ አባቶቻችንን ከፍ ከፍ አደረጋቸው። እሱ ለጻድቃን መድኃኒታቸው ነው፣ ለቅዱሳን ክብራቸው ነው። ታላቁ አባታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ መስቀሉ መከራው ለኛ ከፍታችን ነው። ክርስቶስ በመስቀል ላይ ዋለ። አማናዊው ፀሐይ ክርስቶስ ነፍሱን ቤዛ አድርጎ አሳልፎ ሲሰጥ ፀሐይ ጨለመች። ያን ጊዜ እውነተኛው ፀሐይ ሞትን ሲቀምስ እሱ የተሰራችው ፀሐይ ደግሞ ፊቷን ከለለች። ፀሐይ ጸልመ ወወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ይልና ሶስቱን ብርሃናት ከገለጠ በኋላ ፀሐይ ጨለመች፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ ይላል። ከዚያስ በኋላ ከመይራዩ እርቃኑ ለዛ አልበሶሙ ብርሃነ ይላል የቤተክርስቲያናችን መጽሐፍ። አባ ጊዮርጊስ ዘጋስጫ የክርስቶስን እርቃኑን አይሁድ ቢገፉት፣ የሞተላቸው ቢገፉት፣ የፈጠራቸው ሸፈኑት። ስለዚህ እንዳይታይ ያደረጉት። ከዚህ በኋላ የክርስቶስን መከራውን እንገልጣለን እንጂ እርቃን የምንገልጥ ልጆች አይደለንም። እኛ የእርግማን ልጆች አይደለንም፣ የምርቃት ልጆች ነን። ስለዚህ ያን ጊዜ በመስቀል ላይ ዋለ። አዳምን የፈለጉ እጆች ይላል ወዮ ይላል ቅዱስ ዮሐንስ አፈወርቅ። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ ወዮ ይላል። አዳምን በገነት ውስጥ አይተ ያለው ከያሉ የፈለጉ እግሮች ቀራንዮ ላይ በሚስማር ተቸነከሩ ወዮ ይለናል። የክርስቶስ መስቀል ይህንን ነው የሚያሳስበን። እኛን ፍለጋ መጥቶ በችንካር አገኘን። እኛን ፍለጋ መጥቶ በመስቀል መከራ አገኘን። ስለዚህ የክርስቶስ መከራ የሚታሰብበት ነው። የጠፋውን ይፈልግ ዘንድ የሰው ልጅ የጠፋውን ይፈልግ ዘንድ መጥቷልና፣ ስለዚህ የእግዚአብሔር ልጅ የሰው ልጅ ሆነ። ሰዎች የእግዚአብሔር ልጆች መሆን ሲያቅታቸው የእግዚአብሔር ልጅ የሰው ልጅ ሆነ። እኛ የእግዚአብሔር ልጅ መሆን ሲያቅተን የእግዚአብሔር ልጅ ሊያደርገን የራሱ ልጆች ሊያደርገን የእግዚአብሔር ልጅ የሰው ልጅ ሆነ። ሰውነትን ሊሰጠን ሰው ሆነ። ክብርን ሊሰጠን ተዋረደ። ቤዛ የሆነን ዘንድ ሞተ። በመስቀሉ ከፍ ከፍ አደረገን። ስሙ የተመሰገነ ይሁን። ስለዚህ ክርስቲያኖች እኔና እናንተም የክርስቶስ መከራ የሚለውጠን መሆን አለብን። አባቶቻችን ከፍ ከፍ ባሉበት የክርስትናው ጎዳና እንጓዝ። የፍቅር አምላክ ፍቅርን ሰጥቶናል። ጥላቻ ከኛ ይራቅ። በመስቀሉ አሕዛብና ሕዝብን አጠጋግቶ አንድ አድርጎናልና እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ስለ ሁሉ ሞቷልና ነፍሰ ገዳይነት ይቅር። ሁሉ ስለ እርሱ ብቻ የሚኖሩ ቢሞቱም ስለ እርሱ የሚሞቱ እመኔ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ የሚሉ ብንኖርም ብንሞትም የእግዚአብሔር ነን የሚሉ ለክርስቶስ ራሳቸውን የሚሰጡ እንዲሆኑ ያዛልና መጽሐፉ ያዛልና ወንጌሉ። እኔና እናንተም በመስቀሉና በቃሉ ከፍ ከፍ እንድንል ያስፈልጋል። የመስቀል ከፍታ ትሕትና ነው። ክርስቶስ ሁሉን ማድረግ የሚችል አምላክ ትሑት ነው። በክፋት ጎተቱት፣ ወተለወሙ በፍቅር ተከተላቸው፣ በጥላቻ ቢጎትቱት። ይህንን ያደነቀ ታላቁ አባታችን ዮሐንስ አፈወርቅ ኦ ትሕትና ዘመጠነ ትሕትና አለ። እንደዚህ ያለ ትሕትና፣ እንዴት ያለ ትሕትና ነው! ለሚወጉት ክፉ መልስ ያልመለሰ፣ ፊቱን እያሰሩት በጥፊ የመታ ማን ነው? ትንቢት ተናገር ያሉ ዓይንን የፈጠረውን እግዚአብሔርን አያይም ብለው እንዳያይ ዓይኖቹን ደፈኑት።
እርሱ ግን ከሚታየው ጀርባ የማይታየውን እንድናይ የእውቀት አይኖች የሚሰጠን ሀበነ እግዚኦ አዕይንተ አእምሮ ብለን የምንለምነው ጌታ ነው። ያን መከራ ተቀበለ። አብ ከሰማይ ሆኖ ልጁ የሚያደርገውን ድንቅ ስራ አየ። እኛ እንድንድን በልጁ ጨከነ። ልጁ ራሱ መስዋዕት አቅራቢ ራሱ፣ መስዋዕት ተቀባይ ካህን ራሱ፣ መስዋዕት አሳራጊ ካህን ራሱ፣ መስዋዕት ተቀባይ አምላክ ራሱ መሆኑን አየ። አንከረ አብም ዝንቱ መስዋዕት፣ አብ ይህንን መስዋዕት በእውነት አደነቀ። ሂድ ውረድ ተወለድ ያለው ልጁ ግብረ ዘወሀብከኒ ፈጸምኩ፣ የሰጠኝን ፈጸምኩ ብሎ ሁሉን ተግባራዊ ቢያደርግ በልጁ ሞት እኛን ታረቀን። ኃጢአተኞች ሳለን በልጁ ሞት አዳነን። በልጁ ሞት ቤዛ ሆነን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው አንድ ልጁ ላይ ጨከነ። እኛን ስለወደደን የአብን ፍቅር በልጁ ተመለከትን። በመንፈስ ቅዱስ ጉብኝት ውስጥ የመንፈስ ቅዱስን ፍቅር አየን። የወልድ ለኛ ቤዛ መሆኑን ፍቅሩን አየን። አብ ወልድ መንፈስ ቅዱስ አንድ አምላክ ፍቅር በእኛ ላይ ነገሰ። እኛም በፍቅር እንድንኖር እግዚአብሔር ይህንን አደረገ። ስለዚህ መስቀሉ ከፍታችን ነው። የሚደንቅ ትሕትና የታየበት ኦ ሂሩት ዘመጠነ ዝሂሩት፣ እንደዚህ ያለ ቸርነት፣ እንዴት ያለ ቸርነት ነው! ሊይዙት የመጡት እንኳን በጌቴሴማኒ በአትክልቱ ስፍራ በሰይፍ ሊወጉት በመጡ ጊዜ ታላቁ የእግዚአብሔር የደቀ መዛሙርቱ ሊቀ ሐዋርያት ተብሎ ኋላ የተሾመ የእግዚአብሔር ሰው ቅዱስ ጴጥሮስ ሰይፉን መዞ የማልኮስን ጆሮ ቆርጦት ነበር። ለክፋት የመጣውን ሰው ጌታ ግን የማልኮስን ጆሮ ከዛ በፊት የማትሰማ የነበረች ስጋውን ለጥፎባት የውስጥ ድንቁርናዋን አስወግዶ እንድታይ ያደረጋት እግዚአብሔር ሲነካን የውስጥ ሸክም አራግፎ ነው። መድኃኔዓለም በፍቅሩ ይዳብሰን። ስለዚህ ይህንን ማድረግ የሚችለውን አምላክ ቸሩ እግዚአብሔር ሊወጉት ለመጡት እንኳን ቸርነቱን አልከለከላቸውም። በሞቱ ሕይወትን መስጠት አልከለከላችሁም። እንደዚህ ያለ ቸርነት እንዴት ያለ ቸርነት ነው ይላል። ኦ አርምሞት ዘመጠነ ዘአርምሞት፣ አንደበትን የፈጠረ እግዚአብሔር፣ መናገር የሚችል እግዚአብሔር ሲናገር ምድር ዝም ትበል የተባለለት ጌታ ነገር ግን ዝም አለ። እንዴት ያለ ዝምታ ነው! አላስፈላጊ ቃላቶች ወደ እርሱ ሲጎርፉ ዝም አለ ይላል። ክብርና ምስጋና ለስሙ ይሁን። ኦ ፍቅር ዘመጠነ ዘአፍቅሮተ ሰብእ፣ እንዲህ ያለ ሰውን መውደድ እንዴት ያለ መውደድ ነው አለ። እስከ መስቀል ሞት የተገባ ሆኖ መከራውን ተቀብሎ እኛን ወደደን። የሰቀሉትንም በመጨረሻ አባት ሆይ ምሬያቸዋለሁ ማራቸው አለ። ስለዚህ የፍቅር ስጦታው ከፍ ያለ ነው። አምላካችን በከፍታ ከፍ ያለ ንጉሥ ነው። ለሁላችን የሚያስብ አባት ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ በመስቀሉ ከፍ ብለናልና ከከፍታው አትውረዱ በመጽሐፍ እንደተጻፈ በምጽአት ጊዜ ሁሉ ሲገለጥ ብዙ ሰዎች ያንሳሉና እናንተ ግን ከሰገነቱ ላይ አትውረዱ ይላል። ዛሬ ከሰገነቱ ያልወረደ የለም። የክርስትናው ሚዛን ያልጠፋበት የለም። ማይተብን ለንግድና ችርቻሮ ያላደረገ የለም። ክህነት በገንዘብ የሚቸረቸርበት፣ መንፈሳዊነት የረከሰበት፣ ዘረኝነት የነገሰበት፣ ጎጠኝነት የበዛበት፣ ጭካኔ የሰለጠነበት፣ ሰዎች ሰው ሲገድሉ የማይሞቱ የሚመስላቸው ግፈኞች የሆኑበት፣ ሃይማኖት አለባት በተባለች ሀገር ላይ እንኳን የኃጢአት ጥግ የሚሰማበት ዘመን ላይ ያለ ነው። ይሄ ደግሞ የዝቅታ ምልክት ነው። ዝቅ ያላችሁ ከፍ በሉ። ለከፍታ መስቀሉን ያዙት። መስቀሉን እንያዝ፣ እንሳለመው። በመስቀሉ የተሰቀለውን ጌታ እናምልከው። ስለኛ የሰጠውን ፍቅር እንረዳ። ያኔ በምድር ላይ ሰላም ይሰፍናል። የሰላም አምላክ እግዚአብሔር የመስቀሉን ፍቅር በጨካኞችም በርኅሩኆችም በሥጋውያን ላይ ሁሉ አሳድሮ መንፈሳውያን እንሆን ዘንድ ለሁላችንም ቸርነቱን ያድለን። በሰማነው ቃል ይባርከን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና መልጃ የጻድቁ አባታችን የአቡነ መብዓ ጽዮን አማላጅነት አይለየን፣ ይቆየን። ወስብሐት ለእግዚአብሔር አሜን።